ዛሬ አንድ ከስተመሬ ከአንድ አመት ከ5 ወር አካባቢ በፊት ያወራኝን አንድ ታሪክ ነው የምነግራችሁ። ይህ ታሪክ ባይ ዘ ዌይ በጣም ሴንሲቲቭ ኢሹ ነው ለብዙዎቻችን እና ምንድነው የገጠመው ከፔመንት ስኬጁል ጋር የተያያዘ ጉዳይ ነው እና የፈረመው አግሪመንት ላይ ወይም ደግሞ ቤት ግዢ ሲፈጽም የፈረመው አግሪመንት ላይ ፔመንት ስኬጁልን ባለማስተዋሉ ምክንያት ኦልሞስት ቤቱን አጥቷል። እውነቱን ነው የምነግራችሁ እና ይህን ነገር በደንብ አድምጣችሁ ከዚህ በኋላ ያለውን መፍትሄዎች ለእናንተም በህይወታችሁ መቼ እንደሚገጥማችሁ ስለማይታወቅ ይህን ነገር በደንብ እንድታስተውሉ ፈልጋለሁ። ሶ ታዲያ ምንድነው የሆነው? ይሄ ከስተመሬ አንድ ሪል ስቴት ጋር ይሄዳል፣ ይዋዋላል አፓርትመንቱን ለመግዛት ማለት ነው። ቅድመ ክፍያ ከፍ አድርጎ ነበር የከፈለው በሰዓቱ። ስለዚህ ይዋዋልና ፔመንት ስኬጁል ጋር ተያይዞ ለምሳሌ ሪል ስቴት ላይ ሁለት አይነት ፔመንት ስኬጁሎች አሉ። አንደኛው ታይም ፍሬም ነው ወይም ደግሞ በጊዜ ለምሳሌ በየ3 ወሩ አንድ ጊዜ ወይም በ4 ወር አንድ ጊዜ ክፈሉና የሚል ሊሆን ይችላል። ያ ሌንግዙ እስከ 2 ዓመት እስከ 3 ዓመት ሊቀጥል ይችላል እንደየ ሁኔታው ማለት ነው። እሱ አንደኛው ነው። ሁለተኛው ክፍያ ደግሞ ህንፃው በተሰራበት የፕሮግረስ ጊዜ ነው የሚሆነው። ወይም ደግሞ ፕሮግረሱ ለምሳሌ አንደኛ ፍሎር ላይ ሲደርስ፣ ሁለተኛ ፍሎር፣ ሶስተኛ እያለ እስከ 20ኛው ፍሎር ድረስ በሚደርስ ስኬጁል ታይም በዛ ይከፍላል ማለት ነው። ስለዚህ ይሄ ደንበኛ ምንድነው የተፈጠረበት ታይም ፍሬም በሚል አግሪመንት ይዋዋላል ማለት ነው። በሰዓቱ ለሱ ይሄኛውን ነገር አላስተዋለውም፣ አላየውም። በአጠገቡ ደግሞ እንደዚህ አይነት ነገሮችን ሊረዳ የሚችል ሰው አልነበረም። ስለዚህ ቀጥታ ፈርሞ ይወጣል ማለት ነው። ከዛ በኋላ ጊዜው በደረሰ ቁጥር ክፍያ እንዲከፍል ኢሜይል ይደረግለታል፣ ይደወልለታል፣ ቴክስት ይደረግለታል። ይከፍል ነበር በየጊዜውና ኦልሞስት ቤቱን ትረከባለህ የተባለው በ2 ዓመት ነበር። 2 ዓመቱ አለቀ እና ሳይቱ ላይ ቤቴን ብሎ ሲሄድ ግን የገጠመው ነገር ስለዚህ እዛ ቦታ ላይ ሲገኝ ይህ ሰውዬ ምንም አይነት አፓርትመንት አላገኘም ማለት ነው። እና ቅድም የነገርኳችሁ ነገር በደንብ አስተውሉ። ታይም ፍሬም በሚሆንበት ጊዜ እንዳልኳችሁ ሰውየው ሰዓት ስለደረሰ ወይም ጊዜው ስለደረሰ ብቻ ክፍያውን እንዲከፍል ይገደዳል። ምክንያቱም የተዋዋለው ውል ያንን ስለሚያስገድድ። እንደውም ጭራሽ አልፎ ምን ይሆናል መሰላችሁ? በዛ ጊዜ ካልከፈለ እዛ አግሪመንት ላይ ፔናልቲዎች ስለሚኖሩ ቅጣቶች እንዲቀጣ ይደረጋል። ስለዚህ ይሄ ሰውዬ በአንድ ነገር ብቻ አይደለም የሚጎዳው፣ በሁለት ነገር ነው የሚሆነው፣ ወይም ደግሞ ከዛ በላይ በሆኑ ነገሮች እና ፕሮግረስ ቤዝድ የሆነ አከፋፈል ያልኳችሁ ቅድም የተናገርኩት ምንድን ነው? አንደኛው የመጀመሪያው ነገር የእናንተን የኢንፍሌሽን ጉዳይ በባለፈው ቪዲዮ ምናልባት ወደኋላ መለስ ብላችሁ ማየት ትችላላችሁ። ስለ ኢንፍሌሽን ያወራንበት ነገር አለና ኢንፍሌሽን እንዳይደርስበት ያደርጋል። ቢካውዝ በተዋዋለው ጊዜ ቤቱን እንዲረከብ ስለሚደረግ ማለት ነው። ሁለተኛው ካምፓኒው በገባው ውል መሰረት ለምሳሌ 2 ዓመት ብሎ ከሆነ በዛ 2 ዓመት እንዲያስረክብ ግዴታ ይጣልበታል። ያ ማለት ያንን ካላስረከባችሁ አንደኛ ካምፓኒው የሚከፍለው ፔናልቲ ይኖራል። ለእናንተም የምትከስሩትን ወይም ደግሞ ኢንፍሌሽን የሚያመጣባችሁን የገንዘብ ውድቀት እንድታድሱበት ያደርጋችኋል ማለት። ስለዚህ እሱ ሁለተኛው ነገር። ሶስተኛው ነገር ግን ያለምንም ፕሮግረስ ሂደት ወይም ደግሞ የግንባታ ሂደት ክፍያ እንድትፈጽሙ አትገደዱ። ይሄ አንደኛው ለእናንተ እረፍት ነው በመሀል የሚኖራችሁ ጋር። ሁለተኛው ግን ህንፃው በተገባላችሁ ጊዜ እናንተም ተረክባችሁ ፊኒሽንጋችሁን ጨርሳችሁ ሌሎች ነገሮች የምታረጉትን አድርጋችሁ አፓርትመንቱን እንድትረከቡ ይሆናል ማለት። ስለዚህ በደንብ ፎከስ አድርጋችሁ ታይም ፍሬም ነው፣ ፕሮግረስ ቤዝድ ነው፣ ምንድን ነው የተሰጠኝ አግሪመንት የሚለውን ልታዩ ይገባል ማለት ነው። በመጨረሻ ፋይናሊ ያደረግነው ነገር ምንድን ነው? ይሄ መስተካከል የሚችሉ ነገሮችን አስተካከልን። በሂደት መሄድ ያለባቸውን እንዲሄዱ አደረግን። ደንበኛዬ ግን ድጋሚ የመግዛት ሀሳብ ስለነበረው ኦልሬዲ እኔ ጋር መጥቶ ስለነበር ጥሩ ፕራይስ እስካሌሽን የሌለበት እንዲሁ ደግሞ እንደዚህ አይነት ቅድም ያነሳናቸውን በሙሉ ወይም ደግሞ ከዚህ በፊት በነበሩት ቪዲዮዎች ያወራናቸውን በሙሉ ሊያስተካከል ይችላል ያልነውን ጥሩ ሪል ስቴት መርጠን እዛ ላይ ኢንቨስት እንዲያደርግ አድርገነዋል። ቅድም ያነሳናቸውን ፖይንት ባይ ፖይንት እባካችሁ ደጋግማችሁ በመስማት ሊሆን ይችላል። እንዳልኳችሁ የባለሙያ ምክር ታግዛችሁ ኢንቨስት የምታደርጉትን ገንዘብ አድርጉ። ቢካዝ ለብዙ ደንበኞች የምነግራቸው ሁልጊዜም ቤት ስንገዛ ሁሌም ቢሆን በህይወት ዘመን አንድ ጊዜ ልናደርገው የምንችለው ለአብዛኞቻችን እና ይህን ስናደርግ ኢቨን ኢፍ እንደው ተጨማሪ ኢንቨስትመንትም ሆኖ እንኳን ቢሆን ገንዘባችን በብዙ ልፋት የተገኘ ነው እና እንዲሁ ዝም ብሎ እንዳይባክንብን ከባድ የሆነ ኪሳራ ውስጥ እንዳንገባ ጥንቃቄ ያስፈልጋል። እንደዚህ አይነት ምክሮችን የምትፈልጉ ካላችሁ ወይም ደግሞ ሪል ስቴት ላይ መወሰን ፈልጋችሁ መግዛት ፈልጋችሁ
ነገር ግን ምን ማጣራት አለብኝ፣ ምን ማወቅ አለብኝ፣ ኪሳራ ውስጥ እንዳልገባ ምን ልጠንቀቅ የሚለውን ነገር ግራ ለሚያጋቧችሁ ደንበኞች፣ ቤተሰቦቼ ከስር በማስቀምጥላችሁ ስልክ ዋትሳፕ ላይ፣ ሊንክዲን፣ የተለያዩ ሶሻል ሚዲያዎች አሉኝ። እዛ ላይ ኮንታክት ልታደርጉኝ ትችላላችሁ፣ ወይም በቀጥታ ልደውሉልኝ ትችላላችሁ። መልካም ጊዜ።